ድሮ ነበራ እኔ እንደዚህ አይነትን ክብር እንደዚህ አይነትን ፍቅር እንደዚህ አይነትን እንክብካቤ ከማሳየት በፊት ምናልባት ሊሆን ይችላል። እኔ ይኸውልሽ እኔ አሁን ልሁን ራሱ እኮ ቢለኝ ኖ እኔ ፈልጌው አይደለም እኮ ገባሽ? እንደዚህ በዚህ ልክማ እንድደረግጭ አይፈልግም። ተረጋጊ። አስላላሪ ማለት ምን አይነት ምስኪን ልጅ ነው ግን ይሄ ልጅ? በጣም እኔ አባት እኮ እንደና መጣች ሁሉ መጣው ሰላም ተናነካ ሰማኝማ ታውቃለህ እንዴት እንደምወድ ምናምን እና ከዛሬ ድረስ ማለት ነው ያው እኔ ባለብኝ መቼስ ይገባሃል። እኔ እንደዚህ አይነት ነገር አለ ማለት ፍሩታ በሰላም ነው? ምን ነው ሰላማችሁ? አቤላ ሰላም ነው? እንዴት ነው? ምን ችግር አለ? አይ ደህና ነሽ? ደህና ነኝ። እንዴ ከባሌ ጋር ነው የወጣሁት። ምን ነው? የትኛው ባልሽ? ያሳሰርሽው ባልሽ? አንዳንዴ ግጭት ይፈጠራል። ገባክ? ያው አንዳንዴ እግርና እግር የሚጋጫሉ አይደለም ሰው ራሱ። ትዳር ውስጥ ደግሞ መጋጨት መጣላት ምናምን ያለ ነገር ነው። እንዴት ሰው እንደዚህ ባንድ ቀያየረ ታውቃለህ? ብዙም አልፈልገውና ደስ የማይለኝ የሚደብረኝ ነገር አለ አይደለ? እና እኔ እልህ ስላለብኝ ነው እንደዚህ አይነት ነገር የደረሰኝ። ለዛ ነው እንጂ እንትን ጠልጭ አይደለም። በጣም እንደምወደው ታውቃለህ። እና ደግሞ የሚገርማችሁ አላልኳችሁም? በ5 ደቂቃ ነው የመጣው እንዳልኩ በ5 ደቂቃ ነው የመጣልኝ። እንዴት ደስ እንዳለኝ ብታውቅ። እና ምንድነው ሩታ ልጁን አታፍጂዋ። ምንድነው መጠየቅ ያለ ጠይቀዋለሁ ብለሽ ነው? አልገባሽኝም። በጣም ግራ ገብተሽኛል። ተረጋጓ። ምን እኮ የመጣበትን ኬዝ ምን ሆነሽ ነው ባንዴ እንዴት ትቀያየርሽው? ይቻላል እንዴ እንደዚህ አይነት ማንነት ባንዴ ማምጣት? አንተስ ምን ሆነሽ ነው ብላ ጠይቃትም እንዴ? ግራ ገባችሁ እንዴ? ተረጋጉ እንጂ በዚህ ልክ ቆይ። እኔ አልገባኝም። እኔ እንደዚህ ከባሌ ጋር አይደለም። ተናዳችሁ ነው? ምን እየሆንሽ ነው? ምንድነው ማለት ምን እየሆንሽ ነው? አቤል እኔ አሁን ጥሩ ጓደኛው እንደሆንክ ነው የማውቀው። አንተ ለምን ትጫወቺ እንደዚህ ሲያወራ ምናምን ደስተኛ አይደለም ማለት አንቺ ግን አይውልሽ እየተነጋገርንበት ያለውን ነገር ምን እያደረግሽ ነው? ልጁ ግን ምንም አያውቅም ብለሽ ግን ማለት አፍቃሪ ነው ብለሽ እንደዚህ ማድረጉ ተገቢ ነው? አንተ አየት አልተቀየረም። አቤል ምንድነው እኮ ምን ተፈጥሮ ነው? ምን ተገኝቶ ነው እንደዚህ ይሆንሽ? እኮ አንቺ ዛሬ ምን ተገኝቶ ነው እንደዚህ ይሆንሽ? እኮ ቆይ ተረጋጋ እንጂ ላስረዳ አይደለም ምን አለ መሰለክ እናውራሽ ምናምን በምን ተገናኝታችሁ ከዚህ የመጣተትና ነው ይሄ? ይኸውልህ እኛ መታሰርህን ልንጠይቃት ጠየቅን። ለምንድን ነው ያሳሰርሽው ብለን እኔ ላስረዳ ነው አይደል የጠራው እኮ ዛሬ ማግኝተሽ ነው እንደዚህ ጭራሽ የኔ አባት አለችው። ትናንትና እንደዛ ሆነሽ ከሩሜው ቆይ ስማኝ ነው ድባል አንዴ አዳምጠኝማ። እንዴ መሰለክ እሷ ማለት ነው ጠራችኝና ደውላ ጭራሽ እሷን ከኔ ጋር ልትወዳደራ ማለት ነው ጥዩና አንቺን ይመርጣል እኔን ይመርጣል ምናምን አትለኝ መሰለኝ። እኔ ምነው በውስጥ መስመር ያወራችሁት ነገር አለ? የማላውቀው ነገር አለ እንዴ? ማለት ነው አይ ብናወራስ አንቺ ተናደሽ ነው? ኖ አሁን መጀመሪያ ነበር አውቃ ነው ቆይ ያሳሰረች አውቃ ነው የታሰርክላት። ሩታም ጥያቄ ልጠይቅሽ። ትናንትና ሩሜ መጥተሽ እንደዛ ሆነሽ ሄደሽ አሁን ምን ተገኝቶ ነው እንደዚህ ሰላማዊ ሆነሽ ምናምን የምታወሪኝ? ምን ተገኝቶ ነው? እኔ እኮ በቃ ማለት ስለ አንዳንድ ነገሮች ስለሚያናድዱኝ እንጂ በጣም እንደምወድ ታውቃለህ እንዴ? ምንም ቢሆን እኮ ጥሩ ጊዜያቶችን አሳልፈናል። እኔ ደግሞ እነዛን ጊዜያቶች አረሳቸውም። ምንም አንተ ብዙ ነገር ብታደርግ ማለት እኔ አንተ ላይ የሚጨክል ልብ የለኝም። ይኸውልሽ ሩታ ልጁ ሞኝ ነው ብለሽ አታስመስል። እንደፈለገ ይረዳኛል ብለሽ እንደነበረው ማውራት ትችያለሽ እኮ። ምን ተፈጠረ አሁን? እንዴ ቆይ አይደለም እኔና አቤል ላይ ያስኩት ተናደሽ ነው? ምን እኔና አቤል ላይ ነው ሙድ ያሽብር የነበረው? ባለቤቴ ነው እኮ አብርሃም እኮ ነው አውቀሻል? አዎ ባለቤቴ አብርሃም ነው። ስለዚህ ምን ይሁን ምን አነሳስቶሽ ነው ዛሬ? አሁን በዚህ ደቂቃ ውስጥ ምን ተፈጥሮ ነው በዚህ ልክ እሱ ላይ ልትሆኚ ይቻልሽ? አልገባኝም። እኔ ራሱ እኛ እኮ ይኸውልህ ልጁን ግራ አታጋቢው። ግራ እንዲገባኝ የምታደርጊኝ እንዴ? እኮ ምንድነው እየሆንሽ ያለሽው? ሌላ ሰው እየተቀያየርሽብኝ እኮ ነው ያለሽው። ትናንትና ሌላ ዛሬ ሌላ ነገ ሌላ ምናምን አይነት ሰው ነው እየሆንሽ ያለሽው። በቃ ተናድጄ ስለነበር ነው እኮ። እሺ አሁን ምን አደረግኩ? ስላለብኝ ወይም ደግሞ በቃ ስላናደድከኝ እንጂ እንደዛ ያደረኩትኝ ፈልጌው እንዳልሆነ ታውቃለህ። እሺ አሁን ለምን ጠራሽኝ? ይኸውልህ እሷ ምን አለችኝ መሰለክ? ከኔና ካንቺ ማን እንደሚመርጥ አያለሁ። ጭራሽ ከኔ ጋር ምርጫ ውስጥ ልትገባ ማለት ራሷ ናት ያለችኝ። አብርሃም ምን እንደላት ስማኝ እኔን ደግሞ አንተ ሰው ሲጀመር ነው ወደዚህ ቆይ አንዴ። ቆይ ተረጋጋ። አይደለም ሲጀመር ምን አስበሽ ነው በዚህ ሰዓት እንደዚህ ለመነካካት ምናምን የሞከርሽው? ማለት
መጀመሪያ በጸብ ጉዳይ ነው አይደል እንዴ? ኖ አይ እኔ እሱ ባለቤቴ እኮ ነው ማለት እንደፈለኩኝ ማውራት እችላለሁ። ታዲያ ዛሬ አይደለማ ቆየ መብቴ ነው። ቆየ ዛሬ አይደለም። አሁን በዚህ ደቂቃ ውስጥ ነገሮችን አልጨረስንም። መብቴ ነው እንደፈለኩኝ ማውራት። ሄርሜላ ምንድን ነው የተፈጠረው? ምን ነው? ቆይ ላስረዳ። የእሱ ሁኔታ በጣም አስደንግጦ ነው። ስማሽ በቃሽ ማለት አሁን እዚች ጋር ቆመን አብርሃምን ለምን አሳሰርሽው ምናምን